ተዋወቃችሁ መጀመሪያ? በትምህርት ቤት አብረን ነበር የምንማረው። የተለያየ ሰፈር ልጆች ነን፣ ግን እኔ የምማርበት ትምህርት ቤት እሱ መጥቶ ይማር ነበረ። ጥሩ ነገር ነበር ያለፍነው። ልንጋባ ስንል በቤተሰብ ነው፣ ግን የተለያየ ነው። ቤተሰብ አልፈቅድም ሲለኝ በቃ እኔ ጥዬ ወደ ሌላ ቦታ ሄድኩኝ። ግን ከ17 ዓመት በኋላ ሰላም ተባብለን ምናምን እንትላለን። የነበረችኝ ጊዜ አብሬው ጥሩ ነገር አሳለፍኩኝ። ግን አሁን በጣም ረበሸኝ። እሱ ህይወት ሞክሮ ህይወት ትቷል ማለት ህይወት ነበረው፣ ህይወት ጀምሯል። በዚህ 17 ዓመት ውስጥ ምናምን ብዙ ህይወት ሞካክሮ የተወሰው ነው። ግን እንዴት ብዬ ልንገርክ፣ የሚጨሰውን ነገር ታውቀዋለህ። ስሙን መጥራት እዚች ጋር ለሚዲያ አይፈቅድም። ሺሻ ነው አይደለም፣ ሲጋራ አይደለም። ኦኬ ሻት ትሪም ግን ኦኬ እሺ፣ ነገር ችግር የለውም። ሁሉ ነገር ይወስዳል እሱ ምናምን በቃ ህይወቱን በቃ እንትን ብሎታል። እና እኔ ደግሞ ትንሽ የሆነ ለወጥ ያለ ቦታ ነው ያለሁት። በቃ አወራሁት ከተመለስኩኝ በኋላ ብዙ ነገር አወራሁት እንዲለወጥ ምናምን አልኩኝ። ግን ራሴን ስጠይቀው ግን ለምንድን ነው ግን እንዲህ ማደርገው አልኩኝ። ለውጭ ይለኛል፣ ይሄንን ሰው መለወጥ ትችያለሽ የሚለኝ ነገር አለ። ግን በጣም ኖርማል ነኝ። እድሜሽ ምን ያለው? 33 እሺ ሚዩት አድርጊ እስኪ። እሺ አሁን በመሰረቱ አልፈሽ የመጣሽበት ህይወት ላይ ወደኋላ መመለስ ትክክል አይደለም። በቃ ዘግታችሁታል አይደለም ቶፒኩን። የራስሽ መንገድ ተጉዘሻል፣ የራሱ መንገድ ተጉዟል። እንደገና ወደኋላ ተመለስ። 13 ዓመትሽ ስለሆነ ምናልባት እንግዲህ የእድሜሽ ነገር ያሳስብሽ አላውቅም። ግን ያለበት ሁኔታ አሁን ይሄንን አንቺ ልትቀይሩ አትችይም። ተጣሙ ያደገን ነገር ቃቃናለው ብትይ ይሰበራል። እውነታው እሱ። ይሄ ደግሞ አሁን ይወስዳል ያልሽኝ ነገር ደግሞ በጣም ከባድ ነገር ነው። አገባዋለሁ ብለሽ ትዳር ይዛለሁ ብለሽ ከዚህ ሰው ጋር ትዳር ውስጥ ብትገቢ እለውጠዋለሁ ብለውጠውስ ብለሽ ገብተሽ አንቺ ለውጦሽ ቁጭ ቢልስ አንቺ ራስሽ እሱን መስለሽ እሱን ሆነሽ ብትኖሪስ? ከማግባትሽ በፊት እንኳን ከሆነ ሰው ጋር እንደዚህ አይነት ሲሪየስ ግንኙነት ውስጥ ከመግባትሽ በፊት ማየት ያለብሽ ነገር አለ። ፍቅር እንኳን ቢኖር ይሄ ነገር ትዳር ውስጥ ብገባ ይሄ ሰው ለትዳር ይሆናል ወይ? ትከሻው ሰፊ ነው ወይ? ኃላፊነት ለመሸከም የሚሆን ሰው ነው ወይ? ነገ የልጆች አባት መሆን የሚችል ሰው ነኝ። ነገ እያለቀሽ የምትኖሪውን ህይወት አይደለም መግለጥ ያለብሽ። እሱ ማንም አያውቅም። ግን ፊት ለፊት ግን እያየሽ ያለሽው ነገር ግን ለዛ የሚጋብዝ አይደለም። ልጁ ጠንካራ ሆኖ ስራ የሚሰራ ሆኖ አላማ ኖሮት ከሱስ ራሱን አጽድቶ ጠንካራ ሰው ሆኖ ቆሞ ብታየው ኦኬ፣ እንግዲህ ያለፈው አልፏል። እስቲ አሁን ማኔጅ እናድርገውና እንደገና ተቀይረው ሰው ለትዳር ይሆናል። እስቲ ሙቭ ላድርግ፣ ልቀጥል፣ ልሄድ ልትይ ትችያለሽ። የምታየው ነገር ግን አሁን ከብዙ ዓመት በኋላ ስላገኘሽው እንደገና ጀምራለሁ ብሎ ማሰብ ልክ ነው ብዬ አላምንም። ስለዚህ ይህንን ነገር ፍሬን ያዛርገሽ ብታስይ፣ ይሄ በልብሽ ሳይሆን ይሄ ፍቅር ስሜት በሚሰማሽ ከእሱ ጋር ባሳለፍሽው ነገር በምትወጁ ልብሽ ሳይሆን ማሰብ ያለብሽ በአይምሮሽ ነው ማጤን ያለብሽ ጉዳዩ። ነበርኩኝ። የሶስት ልጆች እናት ነኝ። ባለቤቴ እኔ ሁለተኛ ሚስቱ ነበርኩኝ። የመጀመሪያ ሚስቱ ጋር አብሮ በአክሲደንት በህይወት አልፎ ነው የልጆች አባት ማለት ነው። ምን ሲያደርግ? ከመጀመሪያ ባለቤቱ ጋር በአክሲደንት ነው የሞቱት። እሺ። እና እኔ ትዳር ምናምን አልፈልግም። ለምን ብዙ የልጆቼን ኃላፊነት ወስጄ የምኖር ሴት ነኝ። ግን ከብዙ አመት ክፍተት በኋላ ይሄንን ሰው አገኘሁት። ባለቤቴም ከሞተ 5ኛ አመቱን ይዟል። እና
ከዚህ ነገሮች ክፍተት በኋላ ነገሮች እኔ ጋር ተመቻችተው ምናምን ይሄን ሰው ሳገኘው ወይ የሆነ ነገር ናፍቆ ነበር አላውቅም። እሱን ሳገኘው እንጂ ኖርማል ፍቅር ነው ብዬ አልልም። ከሱ ጋር ያለ ነገር እና ለትዳርም አይደለም የምፈልገው ለአብሮኝም እንዲኖር ሳይሆን የምፈልገው ያኔ ያሳለፍኳቸው ህይወቶች በዚች 4 ቀንና 5 ቀን ውስጥ ጥሩ ላይፍ አሳለፍኩ ከሱ ጋር እና ህይወቱን መለወጥ እችላለሁ አልችልም ብዬ ከራሴ ጋር ተሟገጥኩና የሆነ ብዥታ ፈጠረብኝ ውስጤ። ዝም ብዬ ዘው ስል ቲክቶክ ላይ ያየሁና ልማከር ብዬ ነው የገባሁት። ይሄ ወስዳል ምናምን ያልሽውን እንዲተው ከሆነ አንቺ አላስጀመርሽው። ስለዚህ አንቺ ብታስቆሚው እሺ፣ ምናልባት ለውጥ አመጣለሁ የሚል መንገድ ከሄድሽ እሱን አናውቅም። እሱን የሚያውቀው አንድ እግዚአብሔር ነው። ግን አይመስለኝም። እኔ ከማውቀውም ነገር አንጻር ነው የምነግርሽ። ብዙ እንደዚህ አይነት ተመሳሳይ ጉዳይ ለውጦሽ አንቺን ቁጭ እንዳትዪ እሱን ነው መፍራት። እስቲ ብትወስጃት እቺን ነገር ምናምን ከዛ ውጭ ትዳር አልፈልግም ካልሽ አይሮ ነው እንግዲህ። እኔ በዚህ አይነት ቶን ስናወራ ቁም ነገር ከሌለው የሆነ መዳረሻ ከሌለው ግንኙነታችሁ የሆነ ግብ ከሌለው ምንም አይሰራልሽም። ልጆችሽ የምታሳድጊ ነው የሚሻልሽ። ምነው ባልጀመርኩት ባልሄድኩበት በሚባል ነገር እንዳይመጣ ማለት ነው። እሺ እሺ አሌክስዬ በጣም አመሰግናለሁ። ሌላ ቀን ምክር ካስፈለገኝ እመለሳለሁ። ኤኒታይም። አስቸጋሪ ነው አይደል? የቆየ ነገር ኤክስ የሆኑት በምክንያት ነው። ኤክሶቻችሁ ኤክስ የተባሉት በምክንያት ነው። ኤክስ በቃ ኤክስ ነው። የምትችሉ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ቆይ አንዴ ልስጣችሁና ከዛ ይለያል። እሺ ከዚህ ጋር ሳጥን ይታያችኋል። እዚህ ሳጥን ውስጥ ኮይን መውሰድ ትችላላችሁ። ግን ታብ ላደረገው ሰው ነው የሚሰጠው። እሺ ብዙ ታብ ላደረገ ነው የሚሰጠው ሰው። ይሄንን 3 ደቂቃ ታብ አድርጉና ከዛ ሳጥኑ ቁጥሩ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት። እሺ እንቀጥል እስቲ። ጤና ይስጥልን። በርጋ ምንድን ነው? በጣም ብዙ ሰው አለና እየተጋግፊያው ጠንቷል። አትጋፍ ውስጥ ቅድሚያ ትኩሳት ለባሰባችሁ ጋቢ ለደራረቡት በደንብ በቃ የጠናባ እነሱን እናስቀደም እስቲ። እሺ ቀጣይ የለች። ቶሎ እናድርገዋል። ቶሎ አሁን እንደውም አንድ ጊዜ ያው ሄሎ ስንል መልስ ካልሰጣችሁ ወደ ቀጣዩ ነው መሄድ ያለብን። ጤና ይስጥልን። እሺ ቀጣይ ሄሎ። እሺ ቀጣይ በር ላይ ማለት ነው። በቅደም ተከተል ስለሆነ እንትን የምለው ታገሽ። እሺ ይሰማል? እሺ የለች። ቀጥሎ ሃይ። እሺ ሄሎ። የለች። ቀጣይ
ሰላም ሰላም። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እኔ የሆነ ምክር ፈልጌ ነበር። እሺ ንገሪኝ። ሰው አይናፍቀኝም። የፍቅር ናፍቆት ምናምን የሚባል ነገር የለም ከኔ ጋር። አሁን ለምሳሌ ቤተሰብ ፋሚሊ ምናምን አልደዋወልም፣ ጭራሽ አይናፍቀኝም። እሺ ይሄ ነው ችግሩ። ይሄ እስኪ ስለዚህ የሚፈራኝ የጤንነት ይመስላል። እንግዲህ ጤንነት ነው። ሌላ ግዴታ ሁሉም ሰው ተመሳሳይ ስሜት ሊኖረው አይችልም እኮ ገብቶሻል። አይናፍቁሽም? በቃ ከቻልሽ ደውለሽ ደህንነት። ቅርብ ጊዜ ነው አሌክስ እንደዚህ የሆንኩት፣ ከቅርብ ጊዜ በኋላ ነው። እንግዲህ ይሄ እንግዲህ ምንም መድኃኒት አልተቀመመለትም እስካሁን። ሰው አይናፍቀኝም የሚል እንደዚህ የሆንኩት ከቅርብ ጊዜ በኋላ ነው። ማለት ከቅርብ ጊዜ በኋላ ነው። በቃ ስልክ ማውራት ያስጠላኛል። ስልክ አላወራም። ምንድን ነው ችግሩ? ለምንድን በምን ምክንያት ነው እንደዛ ያለው? እኔ አላውቅም። በቃ ስደት ከመጣሁኝ በኋላ ማለት ስደት ልመጣ አካባቢ ብዙ ውጣ ውረድን አይቻለሁ። ስደት ከመጣሁ በኋላ ከሰው ጋር ስልክ አውሪ አይለኝም፣ አላወራም። በቃ ብቸኝነት ነው። በቃ ከማንም ሰው ጋር ማውራት አልፈልግም። ሰው የሚባል ነገር አስጠላኝ፣ አልናፍቅም ምናምን። ምን ያህል ጊዜ ሆነሽ ከመጣሽ እዚህ? ይሰማል? ሄሎ፣ ተቋረጥኩ እንዴ? እኔ ራሱ ይሰማል አሌክስ? ምን ያህል ጊዜ ሆነሽ ከመጣሽ እዚህ? ይሰማል። ወድፈላ 2 ዓመት ሊሆነኝ ነው። 2 ዓመት ሊሞላኝ ነው። ትንሽ ቀን የቀረኝ። ሜምበር ሆኖሽ ጋይስ እድሜ 26 እኮ። አሁን ምን መሰለሽ፣ አሁን በመሰረቱ እስቲ እንዲናፍቁሽ እድል ስጫቸው። እስቲ ስሪ ዝም ብለሽ ስራሽ የተወሰነ ጊዜ። አሁን አልናፈቁኝም ብለሽ ምንም ልታረጊ የምትችይው ነገር የለም። ከቻልሽ ደውለሽ ቤተሰቦችሽን ደህንነታቸውን መጠየቅ ነው። በየሳምንትም አንዴ ይሁን ደህና ከሆኑ በቃ ስራሽን ስሪ። እንዲናፍቁሽ ዝም በይ እስቲ። ራቅ የተወሰነ ጊዜ እድል ስጩ። ለአንዳንድ ነገሮች ዝም በማለት በመተው ገብቶሻ። እንዲያ ነገር እየተፈጠረ ከሆነ ምንድን ነው የምታደርጊው? እስቲ ቆይ እስቲ በይዳር ታሳድሪውና እድል ስጩ። የሆነን ሰው ወይ ቤተሰብ አልናፈቀኝም፣ መደወል አልቻልኩም፣ ስልክም መደወል አስጠላኝ ካልሽ ትተይውና ስልኩን በቃ የራስሽ ህይወት ላይ ታተኩሪያለሽ። እዛ ያ ነገር እየናፈቀሽ ቤተሰብ አይናፍቀኝም። ትንሽ አዲስ ወረርሽኝ ይመስላል። ይመዝገብ እስቲ ይመዝገብ እና እንትን እናጤነዋለን። ይቀመማል። ሰላም ኦኬ። በር ላይ ከፍተኛ መጨናነቅ ነው ያለው። ክብራትና ክብራን እስቲ ተረጋጉ እስቲ። ቶሎ ማስገባው እኮ ለዛ ነው። ከስር ጤና ይስጥልን። ሄሎ፣ እሺ፣ ቀጣይ ኮይኑ ተወስዶ ሲያልቅ ነው የሚጠፋው። ወስዳችሁ ካልጨረሳችሁት አይጠፋም። ስለዚህ አልተወሰደም ማለት ነው እና
ውሰዱና ከላይ ከሰሜ ጎን ያለውን በቅርጽ ምልክት እየነካችሁ ሜምበር ነው። እሺ ሄሎ እሺ ቀጣይ አብዛኛው እኮ አይሰራም። ገስት ላይ ታውቃላችኋል። በጣም ጥቂት በጣም የሚያስፈልገኝ የሚለው ይሰማል። አዎ ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እኔ አንድ ጓደኛዬ ችግር ላይ ናትና እስኪ ልጠይቅላት። እኔ ዝም ብዬ አስተያየት ከምሰጣት እናንተ የምትሉትን ልስማና እንድነግራት ማለት ነው። አለች አጠገብሽ? የለችም፣ ግን እነግራታለሁ። ኢትስ ኦኬ ወይ ሼር አደርግላታለሁ እንድትገባ። እሺ ያንቺ ነው ብለን እንስማው። ኢትስ ኦኬ። እሺ ንገሪኝ፣ ምንድን ነው እሱ? እሺ ምን መሰለህ አሌክስዬ፣ አንድ 7 ዓመት 8 ዓመት የቆየ ሪሌሽን ውስጥ ናት ያለችው ያለሁት። የኔ ብለህ ልትሰማው ነው ያለሁት። ከዛ ግን ይሄ እንዴት ነው ፊውቸር የማያስብ ሰው ነው አብሯት ያለው ሰው ማለት ይዋደዳሉ። ከዛ ግን ይሄ ፊውቸር የማያስብ ሰው ስለነገ ስታወራው የሚሸሽ ሰው ይሄ ኢትስ ኦኬ በቃ እንደዚህ ይሆናል እግዚአብሔር ያውቃል፣ ይሄ ከሆነ ይሆናል ካልሆነ አይሆንም ብሎ የሚኖር ሰው አለ አይደል? እንደዛ አይነት ታይፕ ሰው ነው ላይፍ ውስጥ ያለውና መተው ትፈልጋለች እሱን። ግን ደግሞ ይሄ ቢያዝንብኝስ የእሷ ጊዜ ብቻ ሳይሆን የኔ ጊዜ ብቻ ሳይሆን የተበላው የእሱም ጊዜ ነው፣ የእሱም 7 ዓመት ነው እና እሷ ላይፏ ውስጥ ሌሎች ብዙ ሰዎች አሉ። ይሄ እሱን ትታው ሌላ ሰው ጋር መሆን ትችላለች። ግን ደግሞ ቢያዝንብኝ ይሄ ልቡ ቢሰበርስ ብላ ትፈራለች። እና ይሄ እንዴት ነው ብቻ ለእሱ የምትጠነቀቀው ነገር አለ። የሆነን ሰው ስትወድ እንዳትጎዳው ምናምን የምትፈራው አይነት ፍራቻ አለ አይደለ? እና እንደሱ አይነት ፍራቻ ውስጥ ናት። እሱ ደግሞ ይሄ በምንም ይሄ የምጠይቀው ጥያቄዎች አሉ። ስለ ነገ ምን ታስባለህ? ምን እንስራ? ለነገ የሆነ ነገር እናስቀምጥ ምናምን ታወራዋለች። ግን እሱ እነዛን ጥያቄዎች ይሸሻቸዋል። ወይ ደኛ በቃ ልተኛ ምናምን ብሎ ከዛ ነገር ይሸሻል። ወይ ደግሞ ትቸኩያለሽ አይነት ይሄ ቃሉን ባያው ይሄ ከቤተሰብ ጋር ነው የሚኖረው። እድሜው ትንሽ አይደለም። ከቤተሰብ ጋር ነው የሚኖረው። ከዛ ለቤተሰብ ነው የሚኖረው። ቤተሰቦቹን ስለማገዝ ምናምን ነው የሚያወራት። እሷ ደግሞ የራሳቸው ነገር እንዲኖራቸው፣ እንዲሰሩ፣ እንዲቀየሩ ነው የምትፈልገው። ትሰራለች እሱ ስራ እንኳን የለውም። ይሄ የቤተሰቦቹ የስራ ቦታ ላይ ነው የሚሰራው። ወጥቶ የራሱን ስራ አይሰራም። ከዛ ደግሞ ቤተሰብ የምታግዝበት እድሜ አለ። አሁን ወንድ ሆነ ኢትስ ኦኬ እስከ 30 ዓመት ችግር የለውም አግዝ ቤተሰቦችህን። ከዛ ግን 40 ዓመት ሆኖ እነሱን እያገዝክ ምሳ ሰዓት ላይ ማየ ምሳ አልደረሰም ብለህ የናሾ ጥርግ አድርገህ ህይወት ውስጥ የሆነች ሴት ኖራ እንዴት ነው ስለነገ ስታወራህ ልትሸሽ የምችለው? ማለት ይወዳታል ራሱ ብለህ ለማሰብ ትንሽ እንትን ይላል፣ ያጠራጥራል። ግን ደግሞ ይሄ የሚታይ አይነት ፍቅር፣ የሚታይ አይነት እንክብካቤ፣ ይሄ የሚታይ አይነት ሪስፔክት ምናምን አለ እሱ ጋር እና ግራ ያጋባል። ምንድን ነው? ምን ይመስላል አንተ? እሱ አሁን ትታ ለመሄድና ሌላ ህይወት ለመቀጠል ትፈልጋለች። ኦፍኮርስ ምክንያቱም እድሜዋ ትልቅ ነው። አሁን 30 ዓመት አልፏታል። ከሱ ጋር 25 ዓመት ሆኗት ብትቆይ ብለህ አስበውና ሪሌሽን ቢጀምሩ ብለህ አስበውና 7 ዓመት 32 ዓመት እሱ ደግሞ ማለት በቃ ገና ነው ገባህ? ገና ነው እንጂ ይሄ አልፈልግሽም ሳይሆን በቃ ገና ነው። ከዛ ደግሞ ላይክ እኔ ይመቸኛል እፈልገዋለሁ ነገን ያስተካክላል ብለሽ የምታስቢው ላይፍ ካገኘሽ ኢትስ ኦኬ ማድረግ ትችያለሽ። እንደዛ እኔ ላንቺ የተሻለ ነገር ነው ማስበው
በአንቺ ስኬት ምቃን አይነት ሰው አይደለሁም። ከኔ ጋር ብትሆኚ ኢትስ ኦኬ፣ ባትሆኚም ግን ኢትስ ኦኬ። ፍቅር እንደዛ ነው። ፍቅር ይሄ ለራስ የምንፈልገውን ነገር ብቻ መያዝ ሳይሆን ያ ሰው ያዋጣኛል ብሎ የሚሄድበት ቦታ መልቀቅም እንደዛ ነው ምናምንና ለእኔ አይመስለኝም። ያው ይጠላኛል ብላ አታስብም ሰው አብሮ ሲሆን፣ ግን ለእኔ ፍቅር እንደዛ ነው ብዬ አላስብም። ወንድ ደግሞ ሲሆን የሚፈልገውን ነገር ራሱ ጋር ለማስቀረት በጣም ነው ፋይት የሚያደርገው። የወንድ ባህሪ እንደዛ ነው እኔ የማውቀው። እሺ እና ምን ላርጋት አርጊና አዳምጪኝ። አሁን በመሰረቱ እዚህ አይነት ነገር ሌላም ሰው ላይ ተፈጥሮ ሊሆን ይችላል። እዚህ ውስጥ የሚሰማን ሰው አንቺ ስላወራሽ ብቻ ሳይሆን እዚህ ውስጥ በተመሳሳይ መንገድ ላይ ያለ ሰው ሊኖር ይችላል። ይህ ሰውዬ ምንም ፍላጎት የለው። በቃ አንዳንድ ወንድ አልፈልግሽም ሂጂ አይልሽም። ራስሽ እንድትይጂ ነው የሚያደርግሽ። ከዛ ፋይናሊ ራሷ ሄደሽ ነው ፖይንቱ። ገብቶሻል እንጂ እስካለሽ ድረስ ከአንቺ ጋር ይሆናል። በውጭ ማለት ነው ያገኝሻል፣ ታገኘዋለሽ፣ ትሞጋገዛላችሁ። ቦይ ፍሬንድ አለኝ ገርል ፍሬንድ አለኝ አይነት ነገር ብቻ መኖር የሚፈልገው ከአንቺ ጋር ህይወት መመስረት አይፈልግም ማለት ነው። በቃ 30-40 ሲሆንሽ ገና ነው የሚልሽ። ውጤቱ የመጨረሻ ውጤቱ ወደድሽም ጠላሽም ምንድነው? በቃ እድሜሽ ሄደዋል። ያንቺም እድሜ ወንድ ልጅ እድሜው በሄዱ ብዙ አያሳስበው። በቃ እንግዲህ የሆነ ምክንያት ፈልጎ የተወስ ዶሮ ከአንቺ ጋር ይለያያል። ይሄ ነው ያው እመኝ 100%። ስለዚህ ቆየች እሷ ከሱ ጋር ከሱ ህይወት ውስጥ ለመውጣት ስራ የሌለው አላማ የሌለው ቤተሰቡ ጋር ጥገኛ ሆኖ የሚኖር አሁንም በዚህ እድሜው ትልቅ ሆኖ በራሱ ያልቆመ ወጥቶ ቤት ተከራይቶ ራሱ ማስተዳደር መጀመር የነበረበት ቆይቷል። ቆይ ሰው ስቲል ቤተሰቡ ጋር ካለ በራስ መተማመን የለውም ማለት ነው። ስለዚህ ጊዜዋን ቆይቷል ያካካተለችው። እውነቱን ነው የምነግርሽ። ወዲያውኑ አሁን ወስና መውጣት ያለበት አሁን ካላረገችው የዛሬ 5 ዓመት የዛሬ 6 ዓመት በተመሳሳይ ሽክርክሪት ውስጥ ነው ራሷ የምታገኘው። ስለዚህ ይህ ሰውዬ አያገባትም፣ ባሏም አይሆንም። እስቲል እንኳን ኬርለስ ነው ግዴ ስጠው። ሌላ ሰው ማግባት ከፈለግሽ ኦኬ ይመችሽ፣ እኔ ችግር የለም። ለአንቺ የተሻለ ነገር ነው የምመኘው። ጤናማ አይደለም። አንዳንድ ወንድ እኮ በቃ የሚወዳትና የሚያፈቅራት ቢሆን ከወንድ ጋር ወንድ እንኳን እንዴት ሰላም አለሽ በሚል እኮ ቡጢ የሚሰናዘር እኮ አለ። እንኳን ችግር የለውም ማግባት ከፈለግሽ አግቢ፣ እኔ ለአንቺ የተሻለ ነው የምመኘው ማለት ዲስሪስፔክትም ጭምር ነው። ይህን ሁሉ አመት አብረው ቆይታ ማለት ነው። ስለዚህ ብትሄድም ግድ አይሰጠውም ማለት ነው። እስክትሄድለት ነው እየጠበቅ ያሉ ቸኩሏል ማለት ነው። ስለዚህ ለራሷን ህይወት ራሷ ተወስን ንገሪያት አሁን። እሺ ግልጽ ነው አለሽ? ግልጽ ነው በሚገባ። እሺ ቴንክ ዩ። መልካም ቀን። ምንም ችግር የለም። እሺ አስቸጋሪ ነው በእውነቱ ከሆነ በጣም አስቸጋሪ ነው። ይህ አንዳንድ ጊዜ እንደዚህ የሚሏችሁ ሰዎች አሉ አይደል? እኔ ለአንተ መገባ ሰው አይደለሁም። ሴትም ከሆነች ወንድም ከሆነ እኔ ለአንቺ መገባ ሰው አይደለሁም፣ አንቺ የተሻለሽ ሰው ነሽ፣ የተሻለ ነገር ይገባሻል ምናምን ብለው የሚሏችሁ ሰዎች ለእናንተ የተሻለ ነገር አስበዋል ወይ ከጀርባ ሌላ ህይወት አላቸው። ከእናንተ ጋር ግን ኦልሬዲ ጨርሰዋል። አለቀ። እውነታው እሱ ተወደደም ተጠላም ያ የምን ድምፅ ነው እኔ ጋር ያለው? እኔ ጋር ድምፅ አለ እንደ የሚረብሽ ድምፅ። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየች። ይሰማል? ይሰማል። ምን እንታዘዝ? ትንሽ ምክንያት ፈልጌ ነው ማለት ነው። እሺ ንገሪን። እሺ
ካወራን አመት ከምናምን አወራን እና እኔ በጣም ነበር የምወደው። ከዛ የሆነ ታይም ላይ ተጣላን። ግን ያኔ መጋባት አንችልም፣ የሆነ በቤተሰብ ኬዝ ማለት ነው። በምንድን ነው የተዋወቃችሁት? እኔ የሰፈር ልጅ ነበረ። ከዛ ቁጥሬን ፈልጎ አገኘኝ። እሺ። ከዛ ማውራት ጀመርን። እያወራን አመት ከምናምን አወራን እና መጋባት እንደማንችል እናውቀዋለን ነው ሁለታችንም ማለት ነው። የሆነ ፋሚሊ ጋር የሆነ ኬዝ ነበርና ግን እኔና እሱ እንወደዳለን። ከዛ የሆነ ለአጋጣሚ ከኦንላይን ጠፋሁኝና 3 ቀን ምናምን ማለት ነው። ከዛ በዛ ምክንያት ተጣላን እና በዛው ምክንያት ጓደኛዬን ጠበሰ ማለት ነው። ከዛ እኔ በጣም ነበር የምወደው። ከዛ ጓደኛዬን ደግሞ አውቃታለሁኝ አናወራ ነበር ምናምን ነገርና እሱንም ቦለኳቸውና በቃ ጠፋሁኝ ማለት ነው፣ ከኦንላይን ማለት ነው። ከዛ በቃ በሱ ምክንያት ሁሉም በቃ በጣም በሰዓቱ በጣም ነበር ልቤ ተሰብሮ ማለት ነው። በሱ ምክንያት ሁሉም ወንዶች አስጠሉኝ። በቃ ማለት አሁን እንወድሻለን ምናምን ሲሉ በቃ ልቤ ማንም ሰው ሊያምን አይችልም። እና በቃ እኔ ምን ማድረግ እንዳለብኝ አላውቅም። ማለት አሁን ማለት ከልብ የሚወደኝ ለራሱ በቃ ማወቅ አልቻልኩም። ከ22 በአካል ታውቂው ማለት አውቀዋለሁ። በአካል ታውቂዋለሽ? እሷንም እሱንም ነው በአካል የማውቃቸው። ግን እሷ ለራሱ ታውቃለች፣ ጓደኛዬ እንደነበረ ታውቃለች። ከዛ በቃ በ2 ቀን በ3 ቀን ውስጥ ወደ እሷ ማነች? ጓደኛዬ እናወራ ነበር። እሺ። ከዛ በ2 ቀን ውስጥ በ3 ቀን ውስጥ እንዴት ተጣላን፣ ወደ እሷ ሄደ። ከዛ ለምን እንደዚህ አደረክለዋለሁኝ በቃ እንጂ እኔን እየተውሽኝ ነው፣ ከአትደውይልኝም ሁሌ እኔ ነኝ የምደውለው ምናምን ነገር ሄደ ማለት ነው እሷ ጋር ሄደ ነው ማለት ስንጣላ ወደ እሷ ሄደ። መጀመሪያ ያወሩ ነበረ። ከዛ ሄደ ነበር ሄደ እኮ ለምሳሌ ወደ ትምህርት ቤት ማለት ነው አሌክስ ምናምን ወደ እንትን ሄደ ይባላል። እሱ ሄደ ነው ወይስ ሌላ ሄደ ነው? ሄደ ይብራራ። እሱ ወደ እሷ ሄደ ከኔ ጋር ማለት ነው። ከዛ ሄዶ ምንድነው ሰላም ነው ምንድነው አልገባንም። መጀመሪያ ያወሩ ነበር እና ከእሷ ጋር ሰላም አይደለም አይነት የፍቅር ጥያቄ ያቀረበላት እንደዛ ባይ አሁን ሄደ ስትይ እኮ አሁን ገና ድንገት ጥልቅ ያለ ሰው የገባ ሰው ነው ሄደ ምን ማለት ነው? ወዴት ሊል ይችላል? አሁን ገባሽ? አሁን ገባ። ከዛ የፍቅር ጥያቄ ያቀረበላት እሷ ደግሞ ተወደው ነበረ። ከዛ እሺ አለችው። ከዛ እኔ መሀል ላይ ቀረሁኝ። ከዛ ሁለቱንም በልኳቸው። ይሄ ተከናወነው በምን ያህል ጊዜ ውስጥ ነው? 3 ወር ምናምን እየሆነ ነው። 3 ወር። ግን በሱ ምክንያት ሁሉም ያው ነው የሚመስሉኝ። በቃ ማንም ሰው ማውራት አልችልም። አሁን ላይ ብዙ ሰው ይደውልኛል፣ ብዙ ወንዶች ይደውሉኛል። ግን በቃ እኔ ማለት ያስጠሉኛል፣ በጣም ነው የሚያስጠሉኝ። የፍቅር ምናምን ሲልኝ እኔ በቃ ያስጠላኛል። አሁን ያኔ ምን ማድረግ አለብኝ? ማንን ልመን? አሁን ሁለቱ በፍቅር አብረው ነው ያሉት? አዎ እነሱ በፍቅር አብረው ነው ያሉት። እሺ ሚዩት አድርጊ እስቲ። የህፃናት ጨዋታ አረጋችሁት፣ አሻንጉሊት ምናምን በቃ የቃቃ ጨዋታ በልጅነታችን ሄደ እኔ ጋር መጥቶ አፈቅርሻለሁ አለኝ። ከዛ አፈቅርሃለሁ አልኩት። ከዛ በኋላ ትንሽ ስንጣላ ጓደኛዬን ሄዶ እኔ አንቺን ነው ማፈቅረው እሷን አላፈቅርም። ልጁም ህፃን እናንተም ህፃን። ምን አይነት እቃቃ ጨዋታ ነው? እንደዚህ አይነት በ3 ወር ውስጥ እንደዚህ የሚከረባበት ፍቅረኛስ በመሰረቱ ምን ያደርግልሻል? አንቺ ገና ልጅ አይደለሽ? 22 ዓመትሽ አይደል? ምንድነው እንደዚህ የሚያጣድፍሽ? አትረጋጊ። እንደዚህ አይነት ገና ያልበሰለ ሰው ጋር ተዋውቀሽ ያላደገ ማለት ነው። ለእሱ አሁን እኮ ጀግንነት የሚመስለው ይሄ እኮ ነው። በቃ
ለእሷም አይሆንም። እዛም ሄዶ ደግሞ ትንሽ ሲጣላ የእሷ ጓደኛ ጋር ይሄዳል። እቃ ነው ይሄ፣ እንደ እቃ የሚቀባበሉ ሴቶቹ ና ወደዚህ እሷን ተዋትና ና ወደዚህ የሚሉት ማለት ነው። አንቺ ከዚህ ይልቅ ከሀገር ውጭ ከሆነ ያለሽው ለምንድነው ስራሽን አርፈሽ ማሰብ? ወንድ ምን ያደርግልሻል በዚህ ሰዓት? ምንድን ነው ፖይንቱ? መጨረሻው ምንድን ነው? ከአንቺ ጋር ሆነ እሺ፣ አሁን አለን እንበል፣ ሰውየው አብሮሽ እየደወለልሽ ነው ወይ ሰላም አይሰጥሽ ወይ ቁም ነገር የለው ፍሬ የለው መጨረሻው አይታወቅም። ተቃቃ ጨዋታ ና ሂድ መጣ ሄደ ተወኛ አፈቀረ ተፈቀረ ምናምን ከዚህ አይነት የህፃናት ጨዋታ ውጪና በሰይ አሁን ገንዘብ የምትይዥበት ጊዜ ነው። ሰርተሽ እንዴት ልለወጥ በ22 ዓመቴ ነገ 25 26 የምትወጃቸው ሰዎች አሁን በዙሪያሽ ቢታመሙ ላጣርገሽ ማሳከም ትችያለሽ። የተፈለገው ነገር ቢጠየቅ 10 ሚሊዮን ብር ብትጠየቂ ላጣርገሽ አውጥተሽ ማሳከም ትችያለሽ። አልተለወጥሽም ማለት ነው። ስለዚህ ችግር ላይ ከሆንኩኝ ትኩረት ማድረግ ያለብኝ ለውጤ ላይ ነው። ነገ ለምፈልጋቸው ሰዎች እንኳን መድረስ የምችልበትን ሁኔታ ለመፍጠር። ስለዚህ በዚህ መንገድ ነው እሺ ማድረግ ያለብሽ። ተግባባን? ከዛሬ ጀምሮ ከእንደዚህ አይነት ጨዋታ አሁን አፈቅርሻለሁ የሚሉኝ ማመን አልቻልኩም። ጊዜውም አይደለም። እሺ እንደገና ሌላ ነገር ውስጥ ለመግባት ነው እንዲህ ሀሳብሽ። አቁም። እሺ ግልጽ ነው። እሺ አሌክስ አመሰግናለሁ። እሺ መልካም ቀን። ጣጣ ህፃናቱ ላይ እኮ ነው እየበረታ ያለው። ህፃናቱ ላይ ነው እየበረታ ያለው። ምን እናርግ እስቲ ንገሩኝ። ምን እናርግ? ቸገረን እኮ፣ አስቸጋሪ ሆነ እኮ። ገና ጡጦ የእናቱን ጡጦ ያልጨረሰ ልጅ ጋር ነው የነበርሽው። በመሰረቱ ትንሽ ሲጣላ ወደዚህ አሻንጉሊት ማለት ጤና ይስጥልኝ። ሰላም ጤና ይስጥልኝ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። እኔ ትንሽ ምክር ፈልጌ ነበር። እሺ ንገሪኝ። ፍቅረኛ አለኝና ግን እኔ ስፈልግ ስልክ አያነሳም። እኔ ነኝ የምደውለው፣ እሱ ሲፈልግ ብቻ ነው ስልክ የሚደውልልኝ። ወይ ደግሞ እረፍት ሰዓት ሲደርስ ወይ ደግሞ ሊያገኘኝ ሲልክ ነው የሚደውለው። እና አይ በቃ ግራ ገብቶኝ ልተውልና ወይ ብሎክ ሳደርገው ወይ ደግሞ ስልኬን አላነሳስል በሌላ ስልክ ይደውላል፣ መደወል ይጀምራል። እኔ ሳቆም ደግሞ እኔ መደወል ሲጀምር እሱ ያቆማል። እንደዛ ግራ ገብቶኝ እስኪ ምከረኝ በእናትህ። እንዴት እንደተዋወቃችሁ እስኪ ንገሪኝ ከዛ ጀምረሽ። የተዋወቅነው ሰፈር አንድ ሰፈር ነን። አሁን ቀይሯል። በፊት ስንገናኝ አንድ ሰፈር ነበር። አሁን አንድ አመት ሆኖናል። ስለዚህ አሁን ተወስል እሱ ይመጣል። በፈለገ ሰዓት ይደውልልኛል፣ በፈለገ ሰዓት አይደውልም። አዎ እኔ ስደውል አያነሳም። ቴክስት አይመልስም። 3 ቀን 4 ቀን ቆይቶ ነው የሚመልስልኝ። ከዛ አይ በቃ ስለዚህ አልፈልግም በእኔ ደግሞ ደውል ሳቆም እሱ ደግሞ ተመልሶ ይመጣል ማለት ነው። አይ በቃ አንተ እንደዚህ ነህ ምናምን አልፈለግክም ምናምን ስለው ደግሞ አይ ወድሻለሁ እንደምወደኝ ይነግረኛል ማለት ነው። እድሜሽ ምን ያህል ነው? እድሜ 24 ከ24 እና ከ22 ማለፍ አልቻለም። ሚዩት አድርጊ እስኪ። እንዴት ነው ይሄ ወረርሽኝ? ሚዩት እንዴት እንደምትደረግ አላውቅም። እሺ ዝም ብለሽ አዳምጪኝ። አንደኛ 24 ዓመትሽ ነው። ሲፈልግ ይመጣል፣ ሲፈልግ ይሄዳል። አንቺ እቃ አይደለሽም እኮ በፈለገ ሰዓት ሰው መጥቶ በፈለገ ሰዓት የሚያገኝሽ። ፍቅረኛም በመሰረቱ ምንም አይሰራልሽ። ይህ ሰውዬ ብዙ ሚጀነጅ ናቸው አለውልሽ፣ የኔ ንግስት፣ የኔ አንጀት፣ የኔ ኩላሊት የሚላቸው ብዙ አሉት። ለዛ ነው አንቺን አንድ ሳምንት በፈረቃ ነው የሚያወራችሁ። አንቺን አንድ ሳምንት ያወራሻል፣ ሌላኛዋን አንድ ሳምንት ለማዳረስ እንዲመቸው ነው። እሺ ስለዚህ በፈለገ ሰዓት ሄዶ ጠፍቶ እንደገና ደግሞ መጥቶ ማንም ሰው እንደ ቀዝቃዛ ገንፎ መጥቶ ሊዝቀን መሞከር የለበትም።
ከዛሬ ጀምሮ ብልጭ ድርግም እያለ የሚያስቸግራችሁ ሰው ካለ ብልጭ ብሎ ድርግም ሲል በዛው ሶኬቱን ነቅላችሁ ከናካቴው እንዳይበራ እንዳይመጣ ማድረግ ነው ያለባችሁ። ይሄ ራስን ማክበር ይባላል። ስለዚህ ራስሽን አክብሪው። እሺ፣ አትደውይለት፣ ቴክስት አታርጊ፣ ዝም ብለሽ ኑሮሽን ቀጥይ። ከዚህ በኋላ ማንም ሰው ጋርም በዚህ እድሜሽ አትጀምሪ። ማግባት ከሆነ ገና ነሽ። እሺ፣ ደግሞ የምታገቢውን በዚህ መንገድ አይደለም። ይህን ሰው አይደለም የምታገቢው፣ የሚያከብርሽ ስነስ በአካል አውቀሽ ምን ላይ እንዳለ እንኳን አታውቂም። ተግባባን? እንዲህ አይነት ሲቹዌሽን ውስጥ ያላችሁ ሰዎች ይሄ ለእናንተ ነው። ያው ድጋሚ እንዳ የእሷን ተመሳሳይ መታችሁ እንዳ እና በአካል ስትበት የምታውቂው ቢሆን እንደፈለገ ያርግሽ ይሻላል። ምን ትያለሽ? እሺ አሌክስ፣ ያንቺ ሀሳብ ምንድን ነው? አመሰግናለሁ። ያንቺን ሀሳብ ንገሪኝ እስኪ። የኔ ሀሳብ ከሱ መለየት ነው የምፈልገው፣ ግን እኔ ስተወሱ ይመጣል በሌላ ስልክም በሌላ ሰውም እኮ። ታዲያ ማይሆን ከሆነ አንቺ ራሱ ከገባሽ እሱም ማድረግ ነው ታዲያ እንጂ በአካል አውቀዋለሁ ሰው በአካል ስላደረግሽው የሚቀየር ነገር አለ የለም እኮ። እሺ አመሰግናለሁ። መልሱን እኮ ታውቀዋለች፣ ግን እኛ አፕሩቭ ማድረግ አለብን መሰለኝ። መልሱን እኮ ታውቀዋለች፣ ማድረግ ያለባትን ገብቷታል፣ ታውቃለች። ግን በቃ እስኪ እንደው ከሌላ ሰው ማረጋገጫ ላገኝ። ልጅነት ነው ማለት እንደማይሆን ገብቷችሁ ትክክል እንዳልሆነ አውቃችሁት፣ ግን የሆነ ሰው ሰንበዲና ማታውቁት ሰው ማረጋገጫ እንዲሰጣችሁ መሆን የለበትም። በቃ በራስ መተማመን ማለት እንደማይሆን ከገባሽ ሙቭ ማድረግ ነው፣ አለቀ። እሺ፣ አስቸጋሪ ነው። እንቀጥል እስቲ። ሰው ተረፍርፎ የለ እንዲህ ውስጡ ጤና ይስጥልኝ። ሰላም አሌክሱ፣ በስተት ነው ይቅርታ። ደህና ነህ? ደህና ነኝ ይመስገን። እሺ፣ በስህተት ከሆነ ወደ ሌላ እንቀጥል። እውነቴን እኮ ነው። ውስጡን በጣም ብዙ ሰው ተጠዛጥሏል፣ እንደው ተያይዛችኋል። ሰላም ሰላም አሌክስ፣ እንዴት ነህ?